ሆነሽ ነው? ልቀቂኝ። እንዲህማ በቀላሉ እንድትሞች አላደርግሽም። ታይኛለሽ። ቆይ አሳይሻለሁ። እሺ ቆይ እዚህ ቤት ውስጥ ያስገባሽ ማን ነው? በቃሁት። ፍቅር በቃሽ። እኔ እንደማየ የማይመስል ነገርና ዝባዝንኪ ስትናገር የምሰማሽ ነው እንደሚመስልሽ? የምር ባርኪ፣ ካላመንከኝ እራሷን ጠይቃት። መኝታ ክፍሌ ገብታ አንቃኝ ነው የነቃሁት። በቃሽ። አዴን ይቅርታ እንደጠየቅሻት ቤዛን ይቅርታ ማጠየቂያት ከሆነ አዝንብሻለሁ። ፍቅር እስከ በርሸኝ። አዴ ታውቂያለሽ፣ ከአንቺ ጋር ስለምኖር አይንሽን እያዩ ስለምኖር በጣም እድለኛ ነኝ። ይህን ያህል? ታዲያስ አንቺ አይታወቅሽም እንዴ? ታውቂያለሽ፣ ከአንቺ ጋር ሳወራ አይንሽን ሳየው እኮ የማላውቀው አንዳች ስሜት ውስጥ ይነዝረኛል። ተው ዴቭ፣ እንደሱ አታስብ። የእኔን ስሜት እያወቅኸው። አውቃለሁ አዴ፣ ከማንኛውም ጊዜ በላይ አሁን ላይ እረዳሻለሁ። ከአባትሽ ጋር ያለሽ ነገር እናትሽን አይቻታለሁ፣ ይገባኛል። ለዛም ነው ከኔ የምትሸሹ። እሱን ደግሞ እረዳሻለሁ። እሺ አዴ፣ ያው አንዳንዴ ፍቅርሽ ከአቅሜ በላይም ሲሆንብኝ መጥቼ ላንባርቅብሽ እችላለሁ። ለእሱ ደግሞ አስቀድሜ ይቅርታ ልጠይቅሽ እፈልጋለሁ። ይህን የምልሽ በጣም ስለምወድሽ ነው። ስለተረዳኝ አመሰግናለሁ ዴቭ። ልክ ነህ። አሁን ላይ ስለ ፍቅር አጋር የማስብበት ጊዜ አይደለም። አዴ፣ እኔ ዝግጁ እስክትሆኚ ድረስ ጠብቅሻለሁ። እኔን እየጠበቅኝ ጊዜ እንዲቃጠል አልፈልግም። ሰላም ቤተሰብ፣ እንግዲህ በመጀመሪያ ፍቅር የተባለች ፍቅር በጣም ሴቶችን የምትጠላ ናት። ወንዶችን የምትወድ ሴቶችን የምትጠላ ማለት ነው። የወንድሟንም ፍቅረኛ ትጠላለች። በቃ ያየችውን ሴት ነው የምትጠላው። በጣም ተንኮለኛ፣ በጣም ነገረኛ፣ በጣም ጭንቅላቷ በተንኮል የተሞላ በጣም ለሰዎች ለሴቶች በተለይ ጥሩ አስተሳሰብ የሌላት ትቀናለች። ወንዶቹ ደግሞ አይፈልጓትም። እንግዲህ በህልሟ ይመስለኛል ያፈነቻት። በህልሟ አፍናት አሁን ወንድሟ ፊት እየተናገረች፣ ወንድሟ ደግሞ ያምናትም። ሊዱና ፍቅር ደግሞ ተመሳሳይ ናቸው። ሁለቱም አንድ ናቸው። ሁለቱም ቀናተኛ ናቸው። ሁለቱም ይቀናሉ በሴቶች። በሰው የሚቀና ሰው ደግሞ ለውጥ የለውም። ወንዶቹ ደግሞ አይፈልጓቸውም። እንዳያቸዋት ሊዱ ያኛው ልጅ ተወደው ነበረ። ፍቅር ዴቭን ተወደዋለች። አይፈልጓቸውም። ሁለቱም አይፈልጓቸውም። እነሱ የሚወዷቸው ሊልንና አደይን ነው። በቃ ሁለቱም ሊልም የቤት ሰራተኛ ነበረች፣ አደይም የቤት ሰራተኛ ናት። በቃ ስነ ስርዓት ይዘው አንገታቸውን ደፍተው ምናምን ስለሚሰሩ ይወዷቸዋል። ተወዳጅ ናቸው። እነዚህ ደግሞ ሁለቱ ደግሞ ሊዱና ፍቅር በጣም ይቀናሉ በሴቶቹ። በቃ የሆነ ተንኮል ነገር ይፈጥሩባቸዋል። ሊዱ ደግሞ በዴቭ በወንድሟ ፍቅረኞች ትቀናለች በጣም። ፍቅርም እንደዚያው። ሁለቱም አንድ ናቸው፣ ለውጥ የላቸውም። በጣም ያሳዝናል። እንደዚህ አይነት ሰው በጣም ይከብዳል ማለት ነው። አደይ እና ዴቭ፣ አደይ ደግሞ ቁርጥ ያለውን ነገር ነገረችው። በጣም ያሳዝናል። ይሄን ያክል ጊዜ ሁሉ ሲወዳት ሲያፈቅራት ኖሮ ገና ከመጀመሪያው አይታችሁ ከሆነ ልክ እነ ፍቅር ቤት ሲመጣ አደይ የቤት ሰራተኛ ሆና እነ ፍቅር ቤት አያት። በጣም እንዳያት ደነገጠ፣ ወደዳት። እስካሁን ድረስ እንደወደዳት አለ። እስካሁን ድረስ በጣም እንደወደዳት አለ። ፍቅር በጣም ትቀናለች። ፍቅር በጣም ነው ዴቭን ስለምትወደው ለምን እሷን አየህ፣ ለምን እሷን ወደድክ ብላ በጣም ተንኮል እየሰራችባት ብዙ ነገሮችን አሳልፋባታለች። የሚገርማችሁ ነገር ብዙ ነገሮችን አሳልፋባታለች። በጣም ያሳዝናል። ያም ሆኖ ግን አለች እስካሁን። ማንም ያያት ሁሉ ይወዳታል አደይ። ዋናው ነገር ግን የዴቭን ውዴታና ፍቅር አልተቀበለችውም። እንደሚወዳት እየነገራት አልተረዳችውም። ዴቭ እወድሻለሁ፣ አፈቅርሻለሁ ሲላት እወድሃለሁ ግን እንደ ንጹህ ወንድሜ ነው ያለችው። ግን ላንተ ፍቅር ቦታ የለኝም፣ ፍቅር የለኝም ካንተ ነው ያለችው። በጣም ነው ያዘነው። ልዩነት አለ። እወድሃለሁ ግን አላፈቅርህም ስትለው እንግዲህ ውዴታና ፍቅር ይለያያል አይደለም? ንጹህ ውዴታ አለ ወንድማዊ። እንደዛ ነው የነገረችው። ከዚያም ሁሉም ሰው እኮ ወዳጅ ነው፣ እወድሻለሁ ስልሽ ውሸት ይመስልሻል ሲላት፣ አይ ሁሉም ሰው እኮ ወዳጅ እወድሻለሁ ይለኛል፣ ግን ወዳጅ ማለት በችግሬ ጊዜ የሚገኝ ነው ያለችው። ከጎኔ የሚገኝ ያ ማለት ደግሞ በሷ በችግሯ ጊዜ
በችግሯ ጊዜ ዴቭ ፈልጎ እንደጠፋች ፈልጎ የትም ሄዶ ጫካ ገብቶ የትም ቦታ ሄዶ ነበረ። በጣም ተንከራቶ ነበረ። በዚያን ጊዜ ከጎና ስለሆነ እወድሃለሁ አለችው። በቃ በችግሬ ጊዜ ስላገኘሁ ንጹህ ወንድሜ ነህ፣ እወድሃለሁ ግን ፍቅር የለኝም ስትለው ግን በጣም አዘነ። አሁን ዝግጁ አይደለሁም አለች። ፍቅር ይዤ አግብቼ ወይንም ከሰው ጋር ሆኜ ከወንድ ጋር ሆኜ መኖር አሁን ላይ ዝግጁ አይደለሁም። ሀሳቧ ምንድነው? ቤተሰቦቿን መርዳት፣ መስራት፣ መለወጥ። በቃ ቤተሰቦቿ ድሃ ናቸው፣ ምስኪን ናቸው፣ እነሱን መርዳት ነው አላማዬ ነው ያለችው። ያም ሆኖ ግን እሱ በቃ ዝግጁ እስክኮኝ ድረስ እጠብቅሻለሁ አላት። አሁንም አልተቀበለችም። እኔ ዝግጁ እስከሆን ድረስ ያንተ ጊዜ መቃጠል የለበትም፣ ስለዚህ ሌላ አጋርህን ፈልግ ነው ያለችው። ግን አያሳዝንም? አንድ ከምትወዱት ሰው ጋር ምንም ያህል እድሜ ይፍች፣ ምንም ያህል አመት ይፍች አብሮ መሆንን የሚመርጥ አለ። ማለትም ያ የምትወዱት ሰውና ሌላ ፈልጋችሁ የምታመጡት ሰው ሌላ ፈልጋችሁ የምታመጡትና እስካሁን የወደዳችሁት ሰው አንድ አይደለም። አደይ በፍቅር በጣም ተጠምዳለች። በፍቅር ስላችሁ ደግሞ ይቺ ፍቅር ማለት ነው። በጣም ተጠምዳታለች፣ በጣም ትጠላታለች ፍቅር። ያም ሆኖ ግን ከቤታቸው አልወጣችም። ማለትም እናታቸው ተወዳታለች፣ ባርኬ ይወዳታል፣ በጣም ጥሩ ሰራተኛ ናት። ፍቅር ግን በጣም ትጠላታለች። ከቤት እንድትወጣ ትፈልጋለች። በጣም ነው የምትጠላት። በዚህ ላይ ደግሞ ዴቭ ይፈልጋታል አደይም። በዚያ ምክንያት አትወዳትም። ብዙ ነገሮችን አድርጋባታለች። እግሯ ላይ የፈላ ውሃ ስትደፋባት ነበር። ብዙ ነገሮችን ስታደርግባት ነበር። ግን ያም ሆኖ ሌላ ቤት አልቀየረችም። አደይ አልወጣችም፣ አልሄደችም ከቤታቸው አልፈልግም ብላ ሰርታ ቤተሰቦቿን መለወጥ፣ ሰርታ ቤተሰቦቿን ማስተዳደር፣ በቃ ያንን ነበር የምትፈልገው። አሁንም የዴቭን ፍቅር ያልተቀበለችው ለዚያ ነው። እነ ፍቅርና ሊዱ ቀበጧል ማለት ነው። ሊዱና ፍቅር ደግሞ በፍቅር ወንድን ማባረር፣ ወንድን እወድሃለሁ በማለት ወንድ በቃ እንዲወዳቸው ነው የሚፈልጉት። እንደዛ ሲሆኑ ደግሞ ወንድ ልጅ አይወድም። አያቸው ልዩነቱን። በቃ ፍቅር ማናት አደይ አንገቷን ደፍታ ሰብራ በቃ ስለምትሰራ ሁሉም ይወዳታል። ባርኬም ይወዳት ነበር፣ ዴቭ በጣም ይወዳታል፣ ኢላም በጣም ይወዳታል፣ ሌሎችም የተለያዩ እንደዚህ ይወዳታል። ብዙ ነገር በቃ በመንገድም ስትሄድ ቤትም ስትወጣ ቤትም አደይ በጣም ተወዳጅ ናት። እዚህ ጋር ይቺኛዋም ተወደዋለች ዴቭን። ሊዱ ደግሞ በወንድሟ ፍቅረኞች ወንድሟን በተጠጉ ሴቶች በጣም ትቀናለች። ዴቭ ደግሞ ማንኛውም ሴት እንዲጠጋው አይፈልግም። የሚገርማችሁ ነገር አትንኪና ያላት ይችኛዋን ስትነካው ማለት ነው። አይወድም በቃ